ዓለም በሁለት ተከፈለች። በ2004 ዓ.ም አንድ ፊልም የሲኒማ አዳራሾችን ወደ ቤተክርስቲያን፣ ተመልካቾችን ደግሞ ወደ ተሳላሚነት ቀይራቸው። በአንድ በኩል ሜል ጊብሰን የጸረ አይሁድ ዘመቻ ከፋሽ ተብሎ በሆሊውድ ተወገዘ። በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ አማኞች እውነተኛ መስዋዕትነት አሁን ታየ ብለው በእንባ ታጠቡ። ያኔ በሲኒማ ቤቶች ውስጥ ለቅሶና ዋይታ ብቻ አልነበረም፣ በድንጋጤ ሕይወታቸው ያለፈ ተመልካቾችም ጭምር እጅግ በርካታ እንደሆኑ ይገለጻል። ይህ ፊልም ብቻ አይደለም፣ የዘመናችን ትልቁ መንፈሳዊ ማዕበል እንጂ። ተወዳጆች እንኳን ወደ ብራናው ሚስጥር ቻናል በሰላም መጣችሁ። ታሪክ በወረቀት ብቻ ሳይሆን በቆዳና በብራና ላይ ተጽፎ ለዘመናት ሲጠበቅ ኖሯል። ነገር ግን ስንቶቻችንን በእነዚህ የጥንት ድርሳናት ውስጥ የታሸጉትንና ለዓለም የተሰወሩትን እውነተኛ ሚስጥራት የምናውቀው? ማንነታችንን የሚገልጹ እምነታችንን የሚያጸኑና የጥንቱን ጥበብ የሚመሰክሩ ያልተሰሙ ታሪኮች አሉ። ከስነ ፍጥረት ማለዳ እስከ ነገስታቱ ግርማ፣ ከቅዱሳኑ ገድላት እስከ ኢትዮጵያውያን ጀግኖች። ይህ ቻናል ዝም ብሎ የታሪክ መድረክ አይደለም። ይልቁንም የጠፉትን ለማግኘት፣ የተሰወረውን ለመግለጥና የታሪክ መጋረጃን ቀደን እውነቱን ለማየት የምንጓዝበት መንፈሳዊ መርከብ ነው። እዚህ ከመጽሐፍ ቅዱስ ሚስጥራት ጀርባ ያለውን እውነት እንመረምራለን። በጥንታውያን አባቶች ብዕር የተከተቡትን የጥበብ ምንጮችን እንፈልጋለን። በየሳምንቱ የቅዱሳንን ገድላት፣ የነገስታቱን ታሪክ፣ የመጽሐፍ ቅዱስን ስውር ሚስጥራትና በኢትዮጵያውያን ምድር የተፈጸሙትን ድንቅ ክስተቶች በጥልቅ ትረካና በምስል አቀናጅተን ወደ እናንተ እናቀርባለን። እውነትን ከምንጩ፣ ታሪክን ከድርሳናቱ አጣጥመን ለእናንተ የምናደርስበት ልዩ ዝግጅት። የታሪክና የእምነት ድልድይን ለመገንባት ዝግጅታችንን አጠናቀናል። አሁኑኑ የቻናላችን ቤተሰብ በመሆን የዚህ ታላቅ ማህደር ቤተሰብ ይሁኑ። ዛሬ በሲኒማ ታሪክ ውስጥ እጅግ አወዛጋቢና አስደንጋጭ በሆነው ዘ ፓሽን ኦፍ ክራይስት ፊልም ጀርባ ያሉትን እስካሁን ያልተሰሙትን እውነቶችን እንፈትሻለን። የታላቅ ስራ እንዲወለድ ሜል ጊብሰን የከፈለውን የ$30 ሚሊዮን ውርርድና የገጠመውን የሞትና የህይወት ትግል ስንመለከት ትገረማላችሁ። እንዲህ አይነት መንፈሳዊ ነክ መረጃዎችና ታሪኮች በየሳምንቱ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አሁን በቀጥታ ወደ አስገራሚው ታሪክ እንለፍ። ሆሊውድ ፊልሙን የሙያ ራስ ማጥፋት ሲሉ ጠሩት። የትኛውም ታላቅ ስቱዲዮ ገንዘቡን ሊያፈስ ቀርቶ ስሙ ከዚህ ስራ ጋር እንዲነሳ እንኳን አልፈለገም። ነገር ግን ሜል ጊብሰን ይህ የፊልም ስራ ሳይሆን የነፍሴ ጥሪ ነው በማለት የገዛ ቤቱንና ንብረቱን እንደመያዣ ሲዞ $30 ሚሊዮን የግል ገንዘቡን አወጣ። ይህ ከገንዘብ በላይ ከእምነት ጋር የተደረገ ትልቅ ውርርድ ነበር። ሜል ጊብሰን ይህንን ውርርድ ለማሸነፍ አንድ ግትር አቋም ነበረው፣ ፊልሙ ፍጹም እውነተኛ እንዲሆን። እዚህ ሲል ታሪክን ወደ ኋላ መለሰ። ተዋናዮቹ ዛሬ በምድር ላይ የሞቱ የሚመስሉ ጥንታዊ የአረማይክና የላቲን ቋንቋዎች እንዲማሩ ተገደዱ። ይህ እውነተኝነት የሚጀምረው ግን ከቋንቋው ብቻ አልነበረም። ቀረጻው የተካሄደበት የጣሊያን ከተማ ማቲራ ድንጋዮቿ ሳይቀሩ በጥንታዊ ህመም የተሞሉ ይመስሉ ነበር። ሜል ጊብሰን የዛሬዋን ኢየሩሳሌም ሳይሆን የዛሬ 2000 ዓመቷን ኢየሩሳሌም ዳግም ሕያው ለማድረግ የህንፃውን ዲዛይን እስከ ማፍረስ ደርሷል። የከተማው አጥሮች እንኳን ልክ እንደ ጥንቱ 90 ጫማ ከፍ እንዲሉ ተደረገ። ታዲያ በዚህ ታሪካዊ መቼት ውስጥ ነበር ማንም ያልገመታቸው አስደንጋጭ ክስተቶች መከሰት የጀመሩት። በተለይ በገጸ ባህሪያቱ ምርጫ ላይ የተደበቁት ሚስጥራት ለፊልሙ ሌላ ድምቀት ሰጥተውታል። ለሜል ጊብሰን እውነተኛነት ምርጫ ሳይሆን ግዴታ ነበር። ተዋናዮቹ ቋንቋውን ብቻ አልነበረም የተማሩት፣ በዛ ቋንቋ ማሰብ፣ መጸለይ፣ ማልቀስም ነበረባቸው። ዛሬ ላይ የሞቱ የሚመስሉን እነዚህ የአረማይክና የላቲን ቋንቋዎች ዳግም ሕያው ለማድረግ ለቡድኑ ትልቅ ፈተና ነበር። ቀረጻው የተካሄደበት የጣሊያን ከተማ ማቴራ ደግሞ ለዚህ ድባብ ፍጹም ምቹ ነበረች። የከተማዋ ድንጋዮች ሳይቀር በጥንታዊ ህመም የተሞሉ፣ መንገዶቿም የ2000 ዓመታትን ታሪክ የሚናገሩ ይመስሉ ነበር። ታዲያ በዚህ ድባብ ውስጥ ተዋናዮቹ ከገጸ ባህሪያቱ ጋር መዋሃድ ብቻ ሳይሆን ውስጣዊ ለውጥም ያደርጉ ነበር። የሚገርመው ይህ የፊልም ስራ የትወና ሜዳ ብቻ ሳይሆን የተዋናዮቹን እምነትና ማንነት የሚፈትን እሳት ነበር። ለዚህ ደግሞ የይሁዳን ገጸ ባህሪ ተላብሶ የሰራው ሉካ ሊዮኔል ዋነኛው ምስክር ነው። ሉካ አምላክ የለም ባይ ኤቲስት የነበረ ቢሆንም በዚህ ፊልም ሂደት ውስጥ ግን የገጠመው መንፈሳዊ ተጽዕኖ ህይወቱን ሙሉ በሙሉ ቀይሮታል። በውስጡ የተቀበረው እምነት በድንገት ነቃ። ፊልሙ ሲጠናቀቅ ሉካ የቀደመ ማንነቱን ትቶ የክርስትና እምነትን ተቀበለ።
በሌላ በኩል ደግሞ ድንግል ማርያምን እንድትወክል የተመረጠችው ማያ ማግስተን በወቅቱ ርጉዝ መሆኗን ደብቃ ነበር ቀረጻ የጀመረችው። ሆዷ ውስጥ አዲስ ሕይወት ይዛ ያንን ከባድ ትዕይንት ስትወጣ በፊቷ ላይ የሚታየው ያ ጥልቅ የእናትነት ስሜትና ሐዘን በትወና ብቻ የመጣ አልነበርም። የልጇን ስቃይ ስታይ የምታለቅሰው ለቅሶ ከእውነተኛው የእናትነት ስሜት ጋር የተጋመደ ነበር። ያምባ ከልብ የመነጨ ህመሙም የሚሰማ እውነተኛ ስሜት ነበር። ይሁን እንጂ ተአምራቱና አስገራሚ ክስተቶች በዚህ አላበቁም። በፊልሙ ስብስብ ውስጥ የነበሩ ሰዎች ከትወናው በስተጀርባ ከተፈጥሮ በላይ የሆኑ ኃይሎችን ይጋፈጡ ነበር። በተለይ በጎልጎታ ተራራ ላይ የተከሰተው ነገር ሳይንስ መልስ ሊሰጠው የማይችል እውነተኛ ሚስጥር ሆኖ አልፏል። ጄምስ ካቪዜል ፊልሙ ላይ መስቀሉን ተሸከመ ብቻ አይባልም፣ መስቀሉን ሆኖታል። 68 ኪሎ የሚመዝን መስቀል ተሸክሞ በብርድና በኃይለኛ ነፋስ ውስጥ ሲራመድ ትከሻው ከቦታው ወልቆ ነበር። ነገር ግን ስቃዩ በዚህ አላበቃም። ሰማዩ ዝም አላለም። በታሪክ ታይቶ በማይታወቅ ሁኔታ የስቅለቱ ትዕይንት በሚቀረጽበት ወቅት በመብረቅ ተዋናዩና ረዳት ዳይሬክተሩ ደጋግሞ ተመቱ። ካቪዜል ይህንን አስፈሪ ቅጽበት ሲያስታውስ ጭንቅላቴ ላይ የኤሌክትሪክ መብራት የበራ ይመስለኝ ነበር ብሏል። መብረቅ መቶት አለመሞቱ ለብዙዎች ተአምር ነበር። ካቪዜል የደረሰበትን የሳምባ ምች፣ የቆዳ ኢንፌክሽንና እውነተኛውን የግርፋት ቁስል ችሎ የዘለቀው ከሰው በላይ በሆነ ጽናት ነበር። የቀረጻ ሳይሆን መንፈሳዊ ትግል ነበር። ጄምስ ካቪዜል ራሱን እንደ ሕያው መስዋዕት አድርጎ ያቀረበበት ያስቃይ ዛሬም ድረስ በፊልሙ ላይ የምናየው ያንን ጥልቅ ህመም እውነተኛ እንዲሆን አድርጎታል። ፊልሙ ሲጠናቀቅ ሆሊውድ አንገቱን ደፋ። ማንም ያተርፋል ብሎ ያልገመተው እንዲያውም ደግሞ የሙያ ራስ ማጥፋት ነው ተብሎ የተፈረጀው ስራ በዓለም ዙሪያ $611 ሚሊዮን በመሰብሰብ ታሪክ ሰራ። ነገር ግን ለሜል ጊብሰን ትልቁ ትርፍ በባንክ ያለው ገንዘብ ሳይሆን ፊልሙን አይቶ በጭልጥ ያለ ጨለማ ውስጥ ተስፋን ያገኘው ምስኪን ሰው ነው። ዘ ፓሽን ኦፍ ክራይስት በሲኒማ ታሪክ ውስጥ እንደ ተራ ፊልም ሳይሆን እንደ ትልቅ መንፈሳዊ ክስተት ተመዝግቦ ይኖራል። በጣም ጨለማ በሆኑ ጊዜያት እንኳን ፍቅርና ተስፋ ሊያበሩ እንደሚችሉ ያስታወሰን ድንቅ ጥበብ ነው። ኢየሱስ ክርስቶስ ለዓለም ሁሉ ኃጢአት እንደሞተና ወደዚያ የመከራ ቦታ ያመጣው የኔና የእናንተ ኃጢአት እንደሆነ የፊልም ዛሬም ድረስ ምስክር ሆኖ ቀጥሏል። እናንተስ ይህንን ፊልም ስትመለከቱ ምን ተሰማችሁ? በውስጣችሁ የቀረው ትልቁ ትዝታ ምንድነው? ሐሳባችሁን በኮሜንት አጋሩን። ስላዘጋጀነው ታሪክ ያላችሁን አስተያየት ከወደዳችሁት ላይክ በማድረግ ለሌሎችን በማጋራት ለስራችን አጋር እንድትሆኑ እንጋብዛለን። እንደዚህ ያሉ ያልተሰሙ ድንቅ የታሪክ ምስጢራትን ለማግኘት የብራናው ምስጢር ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ሰላም ቆዩን።